ሁለቱ ልዕልቶች ንግስት ሆኖ ለመመረጥ 10 ፈተናዎች ቀርበውላቸው እየተወዳደሩ ነው። ማን ያሸንፍ ይሆን? ታሪኩን አብረን እንከታተል። ንጉስ ኦሬሊዮን 2 ሴት ልጆች ነበሯቸው። ሁለቱም በጣም የተወደዱ ነገር ግን በጣም የተለያዩ ነበሩ። ልዕልት ኤሊራ ታላቋ ግርማ ሞገስ ያላት ብልህና በራስ የመተማመን መንፈስ የተሞላች ነበረች። ውብ አነጋገር ነበራት። የግዛቱን ሕጎችም በቃሏ ታውቅ ነበር። ልዕልት ሚረን ደግሞ ታናሿ ተጫዋችና ሞቅ ያለ ሰብዕና ነበራት። በቀላሉ ትስቅ ነበር፣ እንስሳትን ትወድ ነበር፣ ከመናገር ይልቅ ማዳመጥን ትመርጥ ነበር። አባታቸው ንጉስ ኦሬሊዮን የተባሉ ጠቢብ ሰው ነበሩ። ንጉሱ በእምነት በደግነትና በፍትህ የታነጹ ነበሩ። ዓመታት እያለፉ ሲሄዱ ንጉሱ ከሁሉም በላይ አንድ እውነትን ተገንዝበው ነበር። እሱም ስልጣናቸውን የሚያወርሷት ልዕልት መልካም ልብ ያላት መሆኑን ካረጋገጡ በኋላ ብቻ እንደሆነ። ህዝቡ ብዙውን ጊዜ በሹክሹክታ ከሁለቱ የትኛዋ ትሆን ንግስት የምትሆነው ይባባል ነበር። አንድ የጸደይ ማለዳ ንጉሱ መላውን የቤተ መንግስት ሰዎች ሰበሰቡ። ንጉሱ ህዝቡ ፊት ለፊት ወጥተው ተናገሩ። በመወለድ ብቻ ስልጣን አይሰጥም አሉ። ከሁለቱ ልዕልቶች መሃል በጣም ደግ፣ ጠቢብ፣ ደፋር፣ ታጋሽ፣ ይቅርባይ፣ አፍቃሪና ደስተኛ ልብ ያላት ወራሽ ለመምረጥ በንጉሳዊው ኮሚቴ የሚዳኙ 10 ፈተናዎች ይኖራሉ አሉ ንጉሱ። የኮሚቴው አባላት ራሳቸውን ነቅንቀው መዝገቦቻቸውን ማዘጋጀት ጀመሩ። ፈተናዎቹ ከመጀመራቸው በፊት ልዕልቶቹ አንድ ረዳት መምረጥ እንዳለባቸው ተነገራቸው። ከተሰበሰበው ህዝብ መካከል ታሪን የሚባል ጸጥተኛ ልጅ ቆሞ ነበር። እሱም ወላጅ አልባ ሆኖ መልእክተኛ በመሆን የሚሰራ ደኖችን፣ ወንዞችንና መንደሮችን ከየትኛውም ካርታ በበለጠ የሚያውቅ ነበር። ልዕልት ኤሊራ በእውቀቱ ምክንያት መረጠችው። ልዕልት ሚረን ደግሞ የተቀደደ ጫማውንና የዋህ ፈገግታውን አይታ መረጠችው። ስለዚህ ታሪን የጋራ አጋራቸው ሆነ። እናም ሁለቱ ልዕልቶች ታሪንን ይዘው ከቤተ መንግስት ወጥተው ጉዟቸውን ጀመሩ። የመጀመሪያው ፈተና ደግነት። የመጀመሪያው ፈተና ድርቅ ወደ መታው ድሃ መንደር ወሰዳቸው። የተራቡ ሰዎች ጋር ሲደርሱ ልዕልት ኤሊራ ለእህል መግዣ ከኪሷ ወርቅ ሰጠችና ሽማግሌዎቹ እህል እንዴት በጥበብ ማከማቸት እንደሚችሉ ምክር ሰጠች። ልዕልት ሚረን ግን ከተራቡት ልጆች ጋር ተቀመጠች። ምግብ ሰጠቻቸው፣ ውሃ መቅዳት አገዘቻቸው። እናም ፍርሃታቸውን አዳመጠች። የኮሚቴው አባላት የመጀመሪያውን ፈተና ውጤት ጻፉ። አሁን ወደ ሁለተኛው ፈተና ጀግንነት። ጉዟቸውን ቀጥለው በአንድ ጫካ ውስጥ ደረሱ። ጫካው ውስጥም በትልቅ ገደል ላይ የተሰራ የፈረሰ ድልድይ ማቋረጥ ነበረባቸው። ኤሊራ በጥንቃቄ በተረጋጋ ሁኔታና በትኩረት ተሻገረች። ሚረን ግን መንገድ መሪያቸው ታሪን እየተንቀጠቀጠ መሆኑን አስተውላ እጁን ያዘችውና አብረው ተሻገሩ። ሁለቱም ልዕልቶች ተሳክቶላቸዋል። ነገር ግን ድፍረታቸው የተለያየ ቅርጾችን ይዞ ነበር። ሶስተኛው ፈተና ጥበብ። በመቀጠል እንቆቅልሽ ቀረበላቸው። ኤሊራ የራሷን አእምሮ በመጠቀም በፍጥነት እንቆቅልሹን ፈታችው። ሚረን ታሪንንና በአቅራቢያው የነበረውን እረኛ ሐሳባቸውን ጠየቀቻቸው። የእነሱንም ሐሳብ ከወሰደች በኋላ ከራሷ ሐሳብ ጋር አድርጋ ከእህቷ የተለየ መልስ መለሰች። የኮሚቴው አባላት ቅንድባቸውን ከፍ ዝቅ አደረጉ። አራተኛው ፈተና ትዕግስት። የአሁኑ ፈተና በር ስር ቁጭ ብሎ መጠበቅ ነው። በሩን ማንኳኳት አይቻልም። በር ስር ለ3 ቀናት ጠበቁ። በሩ ስር በሚጠብቁበት ወቅት ኤሊራ እረፍት አጥታና ቸኩላ ትንጎራደድ ነበር። ሚረን ከአዕዋፋት ጋር የጠጠር ጨዋታዎችን እየተጫወተች በተረጋጋ ሁኔታ ትጠብቅ ነበር። በመጨረሻ በሩ ለሁለቱም ተከፈተ። የኮሚቴው አባላትም ውጤቱን መዘገቡ። አምስተኛው ፈተና ይቅር ባይነት። በአንድ ጫካ ውስጥ እረፍት እያደረጉ ሳለ አንድ ቀበሮ በሌሊት መጥቶ ምግባቸውን ሰረቀ። ኤሊራ ቀበሮ ላይ ቅጣት እንዲጣልበት ጠየቀች። ሚረን ግን ቀበሮውን ተከትላ ስትሄድ በረሃብ የተጎዱ ግልገሎች እንዳሉ ታየች። እናም ቀበሮውን ይቅር አለችው። ተጨማሪ ምግብ ሰጠችው። ቀበሮውም የሚረንን ውለታ በማሰብ በጫካ ውስጥ ከአውሬ ጠብቆ መንገዱን መራቸው። ስድስተኛው ፈተና በአንድ አሳዛኝ መንደር ደረሱ። አንድ ወንዝ ሞልቶ ሰዎች በጎርፍ ተጥለቅልቀውና ተከፈው ነበር። ኤሊራ ገመዶችን ወደ ሰዎች ወረወረች። ትዕዛዞችን ለአካባቢው ኃላፊዎች አስተላለፈች። ሚረን ግን ያለምንም ማመንታት ሌሎች እንደሚከተሏት በማመን ወደ ውሃው ዘለለችና የታፈኑ ሰዎችን ከውሃ ውስጥ ለማዳን ሞከረች። በሁለቱም ልዕልቶች ተግባር ሕይወቶች ድነዋል። የኮሚቴው አባላትም ነጥቦችን መዘገቡ። ሰባተኛው ፈተና ታማኝነት። ታሪን ስህተት ሰራ። በተሳሳተ መንገድ መርቷቸው አንድ ቀን ሙሉ ያባከነ ስህተት ሰራ። ስህተቱን ስታይ ኤሊራ በቁጣ ወቀሰችው።
ሚረን ግን ተከላከለችለትና ሁላችንም ጥፋቱን መጋራት አለብን፣ የኛም ኃላፊነት ነው አለች። የሚረን ተግባር የታሪክን ታማኝነት የበለጠ እንዲጠናከር አደረገው። 8ኛው ፈተና። በመጨረሻ ልዕልቶቹ ወደ ቤተ መንግስት ተመለሱ። ለክብራቸው በተዘጋጀ ታላቅ ድግስ ላይ ልዕልቶቹ ተመሰገኑ። ኤሊራ ጭብጨባውን በኩራት ተቀበለችና ቁጭ አለች። ሚረን ግን ሁሉንም ሰው አመሰገነች። ምግብ አብሳዮችን፣ አገልጋዮችንና ሙዚቀኞችን ጭምር አመሰገነች። ኮሚቴውም እርስ በእርሱ ተያየ። 9ኛው ፈተና ደስታ። ፈተናው ቀላል ነበር። ለተከፋች ከተማቸው ደስታን ማምጣት ነበር። ኤሊራ ለህዝቡ የሚያጽናና ንግግር አደረገች። ሚረን ግን ጨዋታዎችን፣ ሙዚቃ፣ ጭፈራና የተለያዩ ዳንሶችን አዘጋጀች። በሙዚቃውና ጭፈራው ምክንያት ኤሊራ ጭምር እንድትጽናና ሆነ። ኤሊራ ለመጀመሪያ ጊዜ ከልቧ እንድትስቅ አደረገቻት። በዚያም ምክንያት ለመጀመሪያ ጊዜ ኤሊራ ያለምንም ጥረት ፈገግ አለች። አሁን የመጨረሻው 10ኛው ፈተና ላይ ደርሰናል። የመጨረሻው ፈተና ላይ ንጉሱ አንድ ያልተጠበቀ ነገር ገለጹ። የመጨረሻው ፈተና ጥያቄ ብቻ ነው አሉ። ወደ ልዕልቶቹ ዞረው እስቲ ተናገሩ፣ ከሁለታችሁ ማን ነው ስልጣኔን መውረስ ያለበት አሉ። ከመምራቷ በፊት የሚያዳምጥ ልብ አላችሁ፣ እኔ እሷን ባገለግል ይሻለኛል አለች። በመቀጠል ሚረን ወደፊት ወጣችና ተናገረች። አይደለም ስትል መለሰች። አንቺ ከኔ በተሻለ ህጎችንና ፍትህን ትረጃለሽ። እንዴት ህዝቦችን ማስተዳደር እንዳለብንም ታውቂያለሽ። እኔ ካንቺ ስር አስተዳድራለሁ አለች። የኮሚቴው አባላት ግራ ተጋቡ። አሁን ውጤት መናገሪያ ጊዜ ደረሰ። ንጉሱ አይኖቻቸው እንባ አቅርረው ወደፊት ተጠጉ። እንግዲያውስ ሀገራችን በጋራ የሚያስተዳድሩ 2 ንግስቶች ይኖሯታል አሉ። የኮሚቴው አባላትም ስራቸውን ጨርሰው መዝገቦቻቸውን ዘጉ። ታሪን ደሃው ልጅ ትምህርት ተሰጠውና የንጉሳዊው መንገድ መሪ ሆነ። የቤተ መንግስት ጉዞዎችን በሙሉ እርሱ ነበር የሚመራው። እናም ሀገሪቷ በ2 ንግስቶች እየተዳደረች ሀብት፣ ሰላምና ደስታ ያለባት ሀገር ሆነች ይባላል። ይህም የሆነው አንዷ ልዕልት ስላሸነፈች ሳይሆን እርስ በእርስ ስለተረዳዱና ስለተከባበሩ ነው። እናም ህዝቡ መንግስት ጠንካራ የሚሆነው ፍቅር አክሊል ሲደፋ ነው አለ። ተጨማሪ ተረቶችን ለማግኘት ቻናሉን ላይክ እና ሰብስክራይብ ያድርጉ። ተረት ከቡቡ ጋር